ሰላም ሰላም እንዴት ናችሁ? እና ቪዲዮ አቋርጬ ባለፈ የሆነ ቪዲዮ ሰርቼላችሁ ነበረ። እቃ እንዴት ዜና ያክል እቃ ትገዛላችሁ በማለት ማለት ነው። እና መሬት ግዢ መሬት ስደት የወጣን እኛ ብራችን ባልሆነም በሆነም ነገር እናጠፋዋለን። ቤተሰብ ሲያጠፋብን እኮ በጣም የምንንገበገበው። አሁን ወንድምሽ ወይም ባልሽ ወይም እህትሽ፣ እናትሽ፣ አባትሽ የሆነ ያክል ብር ቢያጠፉብን በጣም የምንገበገበው። በቃ እድሜ ልካችን ነው የምናወራው ያን ነገር ማለት ነው። ግን እኛ የምናጠፋው እኛ የምንሸወደውን አናቅም። እዚህ ጋር አሁን እንዳልኳችሁ ብዙ የ200-300 ሺህ ብር የቤት እቃ ከምንገዛ እስኪ ወርቅ እንግዛ። ወርቅ ግዙ። የምሬ ነው። ወርቅ ግዙ። ወርቅ ግዢ። ወርቅ ከምንም ነገር በላይ ወርቅ ነው። ስደት የወጣች ሴት ወርቅ ነው የሚያስፈልጋት። ከቻለች መሬት ትግዛ። ቤት ከሰራችም እሰየው፣ ቤትም ትስራ። ግን ስላችሁ ቤት ኖሮን እቃ የቤት እቃ 300-400 ሺህ ብር እቃ ምንገዛኛ ስህተት ነው፣ ተሳስተናል። በክራይ ቤት ቁጭ ብለን ያ ሁሉ እቃ ምንገዛ ሴቶች አለን። ያ ሁሉ መሆን የለበትም። እና የሆነ ራሳችንን መፈተሽ ራሳችንን ማየት አለብን። የ300 ሺህ 400 ሺህ እቃ ምን ነው ገብተሽ እኮ ቢያንስ አንድ ማንቆርቆሪያ፣ አንድ ፌርሙዝ፣ አንድ ትሪ፣ አንድ እንጀራ ምጣድና በቃ ሌሎቹ እኮ ሌላ እቃ ዝም ብለሽ ብፌ ውስጥ ወይም ደግሞ መደርደሪያ ውስጥ ልታስቀምጫቸው ናቸው። ብር የምታጠፊም ብር እንትን የምትይው ያ መሆን የለበትም። እና ራስሽን እንትን ብለሽ ወርቅ ግዙ። ስደት ወጥታችሁ በተለይ ገብቶ አይቶ የመጣ ሰው ኦኬ፣ ያው አይቶ ተምሮ ተቀጥቶ ነው የመጣው እና የሚያስፈልገውና የማያስፈልገውን ያውቃል። እና በተለይ አዳዲስ የሆናችሁ ብራችሁን ባልሆነ ነገር አታጥፉ። የምሬ ነው። ወርቅ ስትገዙ ወርቅ ገዝታችሁ ያዙ። ስደት ወጥተን ተመልሰን ስንገባ እኮ ትዳር እንይዛለን ወይ 1-2 እንወልዳለን። ከዛ በኋላ ጠኔ ሲይዘን ስደት የወጣች ሴት ደግሞ ቁጭ በይ ብትባል ቁጭ አትልም። ትንሽ ጠኔ ሲይዛት አረብ ሀገር ነው የምትመኘው። እና ወርቅ ካላት ግን ወርቋን በተቸገረች ሰዓት አንድ ወርቅ ትሸጣለች። ያን ማለት ደግሞ ብሩ ኪሳራ አይደለም። አሁን በገዛችበት ዋጋ ነገም ትሸጠዋለች በዛ ዋጋ ማለት ነው። ብር ተቀማጭ አረገች ማለት ነው። እና እንደዛ ብታረጉ ይሻላል። ሰላም ሆኑልኝ። ሰላማችሁ ይብዛልኝ።